እንደዛ ባትሆን መልካም ነው። ትምህርት ነው እያልኩ ነው ያለው። ኢየሱስ ክርስቶስ እኔ ሁለት ባህሪ ያለኝ ብሏል ወይ? እሺ ኢሳ እኔ ያለ መልእክተኛ ነኝ ያለበት ቦታ ከቁርአን ያሳየኝ። እንደዛ ካልክ በጣም ጥሩ። ልብ ብላችሁ እኔ የአላህ መልእክተኛ ነኝ ያለበት ከቁርአን ራሱ የተናገረበት ከቁርአን ስጠኝ። አብሽር ላሳይ፣ ወላሂ ላሳይ። መልካም ራሱ ነው ያልኩ። አዎ ራሱ ኢሳ ተናግሯል ማለት ነው። ቁርአን ላይ ተናግሯል። አሳይህ ነው ማለት ነው። ይገርማል። ኦኬ እሺ ጋር ፕሊዝ የተረጋጋት ያ ፕሊዝ ማየውን ቤት ነው የመጣው። እሺ ቁርአን ይዛል ወይንስ ላውጣለን? ተሽናለ ሚዩት አታድርጉ። ራሴን ሚዩት አደርጋለሁ። እሺ ጋይስ፣ እሺ ቁርአን ይዛል ላውጣለን ወይንስ አንተ ታነባለህ? ታውጣለህ። ማውጣት ትችላለህ። መጀመሪያ ግን እሺ አውጣሽ። ቁርአን እንዴት ነው የወረደው ነው? ማን ነው ተናጋሪው ነው? ኢሳ ወይ ጥያቄህን አትቀይር። ምንድን ነው ያለው? በቁርአን ላይ አለ ኢሳ እኔ አላህ መልእክተኛ ነኝ ያለበት ቦታ አለ ወይ ነው ያልኩህ አይደለ? ቃል በቃል ኢሳ የኢሳ ንግግር አለ ወይ? አዎ ላሳይህ ነው። እሺ ሱራ ምዕራፍ 61 ቁጥር 6 ላይ አውጣ። አይ ቲንክ ገብቶሃል። ጥያቄ ምን እያልኩ እንደሆነ የገባ ይመስላል። በቁርአን ላይ ዒሳ እኔ የአላህ መልእክተኛ ነኝ ብሎ የተናገረበት ቃል በቃል አሳየኝ ብለሃል። ላሳየህ ምዕራፍ 61 ቁጥር 6 ኦኬ። የመርየም ልጅ ኢሳ የእስራኤል ልጆች እኔ ከተውራት በፊት ያለውን ለማረጋገጥ እና ከእኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነው የማበስር ሲሆን ወደ እናንተ ተላኩ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ምን አለ ዒሳ? ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ከየት የመጣ ነው ሀሳቡ? ማለት ከአንተ ጋር ብዙ አርጊው ማድረግ አልፈልግም። ከዒሳ ኦኬ። ይሄ ቁርአኑ በማን ዘመን ነው የመጣው? በማን ላይ ነው የወረደው? አሁን ጥያቄ ወሱ ሁለተኛ ጥያቄ መልስ። yes that's my question። ቆይ አንዴ ቆይ፣ ምንድን ነው ያለው? በቁርአን ላይ ዒሳ ቃል በቃል እኔ የአላህ መልእክተኛ ነኝ ያለበትን ቦታ አሳየኝ ብለሃል ወይንስ አላልክ? ብያለሁ። ማይክ የኔ ጥያቄ አድምጠኝ። አዳምጥ ባክህ። በጣም ጥሩ አዳምጥ። ለዚህ ጥያቄ ራሱ ዒሳ የተናገረበትን ያው አገኘ። አሁን ጥያቄውን ሊቀይር ነው። ምን ብሎ ሊቀይር ነው? ቁርአን ከማን ነው መቼ ነው የመጣው ለማን ነው የመጣው ብሎ ሊጠይቀን ነው። ጠይቅ። ያው የኔ ጥያቄ በመሰረቱ ሁሴ እንደው ያው አንተ ፎርስ አድርገኝ ተመዘዝከኝ እንጂ የኔ ጥያቄ ኢሳ ቁርአን ላይ ቃል በቃል ያው የቃል በቃል ጥያቄ ስለሆነ ማለት ነው ቃል በቃል ተናግሯል የሚል ጥያቄ ነው። ይሄ ተናጋሪው ሌላ ቃል ራሱ አላቸው እያለ ዒሳ እኮ ነው ተናጋሪ። አስታውስ እኮ ነው የሚለው። ማነው ተናጋሪው እዚህ ጋር? ቆይ አስታውስ የሚለውን ሳይሆን እኔ አላህ መልእክተኛ ነኝ ብሎ የተናገረው ቃል ማን ነው? እኔ አላህ መልእክተኛ ነኝ የሚለው ማን ነው? እዚህ ጋር የኢሳን ሀሳብ ይዞ መጥቶ ነው። ማን ነው እኔ አላህ መልእክተኛ ነኝ ያለው? አላህ ነው ይሄን ያለው ወይስ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወይስ ዒሳ ነው? እኔ አላህ መልእክተኛ ነኝ የሚለው ጅብሪል ማን ነው? ኦኬ መልካም። ይሄ ሀሳብ